ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ዘሌ ነኝ ከሜክ መኒ ኦንላይን። በዛሬው ቪዲዮ የማሳያችሁ እንዴት ገንዘብ የሚሰራ የዩቲዩብ ቻናል በቀላሉ ከፍተን ኦንላይን ላይ ቢዝነስ መጀመር እንችላለን የሚለውን ነው። በጣም ቀላል ነው። ስቴፕ ባይ ስቴፕ አሳያችኋለሁ። ታዲያ ከእናንተ የምፈልገው 3 ነገሮችን ነው። አንደኛ ምንድነው ቪዲዮውን እስከ መጨረሻው አይታችሁ አሁን የራሳችሁ ዩቲዩብ ቻናል እንዲኖራችሁ፣ ሁለተኛ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ በየቀኑ የምለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫን እንዳትረሱ። ሶስተኛ ከእናንተ የምፈልገው ማንኛውንም አይነት ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። በነገራችን ላይ አዲስ የዩቲዩብ ቻናል ለመክፈት 2 አይነት መንገዶች አሉ። የመጀመሪያው ክሬት ኤ ኒው ጎግል ወይም ዩቲዩብ አካውንት መክፈት ነው። ይሄኛው ሜትድ ከዚህ በፊት ዩቲዩብ ቻናል ለሌላችሁ ነው። ሁለተኛው ሜትድ ደግሞ ክሬት ኤ ኒው ዩቲዩብ ቻናል ኢንሳይድ አን ኤግዚስቲንግ ዩቲዩብ አካውንት ዊዝ ዲፈረንት ቻናል ጀስት ላይክ ዚስ። ይህ ማለት በአንድ ጉግል አካውንት መልቲፕል ዩቲዩብ ቻናሎችን መክፈት መቻል ማለት ነው። ለዛሬ ማሳያችሁ ግን ከዚህ በፊት የዩቲዩብ ቻናል ያልከፈታችሁ እንዴት በቀላሉ መክፈት እንደምትችሉ ነው። የመጀመሪያው ስቴፕ የራሳችሁ ጉግል አካውንት ሊኖራችሁ ይገባል። ይህንን በአጭሩ ላሳያችሁ። ጎቱ google.com ወይም ጂሜል፣ ክሊክ ኦን ሳይን አፕ። ከዚያም ሁሉም ፕሮሰስ ሞልታችሁ ከጨረሳችሁ በኋላ የራሳችሁ የሆነ ጉግል አካውንት ወይም የዩቲዩብ አካውንት ኖራችሁ ማለት ነው። ጉግል አካውንት እንዴት መክፈት እንደምትችሉ ለበለጠ መረጃ ቪዲዮ ሰርችላችኋለሁ። ሊንኩ ዲስክሪፕሽን ላይ ያለ፣ ገብታችሁ ተመልከቱት። ኤኒዌይስ ጉግል አካውንት ከፍታችሁ ከጨረሳችሁ በኋላ just go to youtube.com then enter። እዛ on the right corner sign in የምትል በተን እሷን ክሊክ እናደርጋለን። ከዛ ጉግል አካውንታችን አለ። ያው ዘሌዳን ያልኩት ፓስዋርዳችን እናስገባለን። ፓስዋርዳችን አስገብተን ከጨረስን በኋላ ያው ከፈተልኝ ማለት ነው። on the right corner ላይ ዜድ ምትል ታያችኋለች። ያው ዜድ ምትላለች፣ እሷን ክሊክ አድርገን create channel get started username use username ያልኩት ከዛ ከፈትኩኝ ማለት ነው። your google account is actually your youtube account as well። customize channel እንደውም ክሊክ አድርገዋለሁ ለማየት። እዚህ ጋር ቻናል አርት እዚህ ጋር እናስገባለን። አድ ቻናል አርት ይላል። ዜድ የምትለው ጋር ፕሮፋይል ፒክቸራችንን እናስገባለን። ኦኬ ዘሌዳ ሚል ቻናል ክሬት አደረኩ ማለት ነው። እኔ ዘሌዳ ሚል ቻናል ሳይሆን የፈለኩኝ ዩቲዩብ ቲፕስ ሚል ቻናል የፈለኩ። ስለዚህ እንዴት መቀየር እንደምትችል ላሳያችሁ። ጎቱ ዩቲዩብ ስቱዲዮ ላይ ክሊክ ታደርጋላችሁ። ለራይት ኮርነር ላይ ያለች እቺ ራይት ኮርነር ላይ ያለች ዜድ የምትለው ክሊክ ላደርጋት ነው። ክሊክ ታደርጉና ዩቲዩብ ስቱዲዮ ዜን ኢዲት ኦን ጉግል ሚላለ እዚህ ጋር ክሊክ ታደርጓታላችሁ። ኢዲት ኦን ጉግል ትሉታላችሁ። አንተ የፈለጋችሁትን የቻናል ስም እዚህ ጋር ታስገባላችሁ። አሁን ዩቲዩብ ቲፕስ ምን ቻናል ነው መክፈት የፈለጉ ቲፕስ ያ ሴቭ ትሉታላችሁ። ከዛ ዩቲዩብ ቲፕስ ምን ቻናል ክሬት አደረኩ ማለት ነው። ዜን እንውስ ያ እዚህ ጋር ዩቲዩብ ቲፕስ ይላል። ዩቲዩብ ቲፕስ ሚል ከስተማይዝ ቻናል ለዋለው እስኪኔው እዚህ ጋር ከስተማይዝ ቻናል ነው። ዩቲዩብ ቲፕስ ሚል ቻናል ክሬት አድርጌያለሁ። እዚህ ጋር ቻናል አርታችን እናስገባለን። ቻናል አርታችን እናስገባለን። ሴሌክት እዚህ ጋር ዴስክቶፕ ላይ ሞባይል ላይ እንዲሁም ኮምፒውተር ላይ እንዴት እንደሚጠቀም አድጀስት ማድረግ እንችላለን። ከዛ ሴሌክት ያ ኢዝ ጉድ ከዛ ሴሌክት እንለዋለን። ያ አሁን ፕሮፋይል ፒክቸር እንዴት መቀየር ይችላል? ዜድ ነው። ክሊክ ኦን ፔንስል አይከን ኤዲት እንለዋለን። ከዚያ አድ ፕሮፋይል ፒክቸር
አድ ፕሮፋይል ፒክቸር ስለው ኮምፒውተሬ ላይ ያዘጋጀው ስላለ እዛ ጋር አፕሎድ ላድርገው። ያ አፕሎድ እያለ ነው። ያ አፕሎድ አደረኩት ይላል። ዜን ሴታስ የፕሮፋይል ፒክቸር እለዋለሁ። ዜን እስቲ ቻናላችን ነው አሁን ያ አወርሰም የሆነ ቻናል ክሬት አደረኩ ማለት ነው። ፕሮፋይል ፒክቸር ነው። በነገራችን ላይ እንዴት ቻናል አርት እና ፕሮፋይል ፒክቸር እንዴት ዲዛይን እንደምናደርግ ሳይዙ ምን ያክል እንደሆነ በሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬው የነበረኝ ቪዲዮ ይሄን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ እና ለጓደኞቻችሁ ደግሞ ሼር አድርጉ። ማንኛውንም አይነት ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡ።